ነገሮች የማይሳኩልን ለምንድነው? ይህን ሚስጥር ካወቃችሁ በኋላ ማንም ሊያስቆማችሁ አይችልም። በዛሬው ቪዲዮአችን ነገሮች በህይወታችን ውስጥ የማይሳኩባቸውን ዋና ዋና ምክንያቶችን እነዚህ ምክንያቶች ለሁለት ከፍለን ከውስጣችን የሚመነጩና በውጫዊ ሁኔታዎች የሚከሰቱትን እንመለከታለን። ከዚህም በተጨማሪ ውድቀትን እንደ ማስተማሪያ መሳሪያ እንዴት መጠቀም እንደምንችል እንመለከታለን። በመጨረሻም የስኬት እድላችንን ለማሳደግ ምን ማድረግ እንዳለብን እንመለከታለን። ለምንድነው አንዳንድ ነገሮች ሁልጊዜ የማይሳኩልን የሚመስሉት? የቱ ጋር ነው ችግሩ? እኛ ጋር ወይስ በዙሪያችን ባሉ ሁኔታዎች? ክፍል 1 የውድቀት ሁለንተናዊ ጥያቄ። እውነቱን ለመናገር ሁላችንም በህይወታችን ውስጥ ነገሮች ያልተሳኩበት ጊዜ አለ። ትንሽ የሚሆን ትልቅ ውድቀት ተስፋ አስቆራጭ ሊሆን ይችላል። ነገር ግን ለምን እንደምንወድቅ መረዳት ለስኬት የመጀመሪያው እርምጃ ነው። የውድቀት ውስጣዊ ምክንያቶችን እንመልከት። በመጀመሪያ በራሳችን ውስጥ ያሉ ምክንያቶችን እንመለከታለን። ብዙውን ጊዜ ነገሮች የማይሳኩልን ግልጽ ያልሆነ ግብ ሲኖረን ነው። የምንፈልገውን ነገር በትክክል ስለማናውቅ ነው። ግባችን ግልጽ ካልሆነ ወደዚያ እንዴት እንደምንደርስ እናውቃለን። ሁለተኛው እቅድ ማጣት። ወደ ግባችን የሚወስደን ዝርዝር እቅድ ስለሌለን ነው። ያለ እቅድ መጓዝ እንደ ካርታና መመሪያ እንደሌለው ጉዞ ማለት ነው። ሶስተኛው ትኩረት ማጣት። በብዙ ነገሮች ላይ በአንድ ጊዜ ለመስራት ስለምንሞክር ወይም በቀላሉ ትኩረታችን ስለሚሰረቅ ነው። ትኩረት ማድረግ ጉልበታችንን በአንድ አቅጣጫ እንድናውለው ይረዳናል። አራተኛው በቂ ዝግጅት አለማድረግ። አንድን ነገር ለመስራት የሚያስፈልጉ ክህሎቶች፣ ዕውቀት ሳይኖረን ስለምንጀምር ነው። አምስተኛው ፍርሃትና ጥርጣሬ። የውድቀት ፍርሃት በራስ መተማመን ማጣት ወይም ስለ ችሎታችን መጠራጠር ወደ ኋላ እንድንል ወይም በግማሽ መንገድ እንድንተው ስለሚያደርገን ነው። ሌላው ትዕግስት ማጣት። ፈጣን ውጤት ስለምንጠብቅ እና ነገሮች በቶሎ ካልተሳኩ ተስፋ ስለምንቆርጥ ነው። ብዙ ነገሮች ጊዜ ይፈልጋሉ። ሌላው ስህተትን አለመቀበልና አለመማር። ከስህተታችን ስላልተማርንና ስላልተስተካከልን ነው። ስህተት የሂደት አንድ አካል መሆኑን አምነን መቀበል ያስፈልጋል። ሌላው አሉታዊ አስተሳሰብ። ነገሮች እንደማይሳኩ ስለምናስብ ወይም በአሉታዊ ጎኑ ላይ ብቻ ስለምናተኩር ነው። ይህ ደግሞ ተነሳሽነታችንን ወይም አቅማችንን ይገድለዋል። ሌላኛው የውድቀት ውጫዊ ምክንያቶችን እንመልከት። አንዳንዴ ነገሮች የማይሳኩልን በሂደት ላይ ሳለን ልንቆጣጠራቸው የማንችላቸው ድንገተኛ ችግሮች ስለሚከሰቱ ነው። በፋይናንስ ሊሆን ይችላል፣ በማህበረሰቡ በኩል ሊሆን ይችላል፣ በመንግስት በኩል ሊሆን ይችላል። በተለያዩ መንገድ እነዚህ ችግሮች ሲመጡ ስላልተዘጋጀንባቸው በነገሩ ተስፋ እንቆርጣለን። ሌላው የሰዎች ተጽዕኖ። አሉታዊ ወይም የማይደግፉ ሰዎች በውሳኔዎቻችሁና በሂደቶቻችሁ ላይ ተጽዕኖ ስለሚያሳድሩ ነው። ክፍል 2 ደግሞ ውድቀትን ወደ ትምህርት እንዴት መቀየር እንደምንችል እንመለከታለን። ውድቀት የፍጻሜው መጀመሪያ ሳይሆን የእድገት አንድ አካል ነው። ከስህተታችን መማር ስልታችንን ማስተካከልና ይበልጥ ጠንካራ መሆን እንችላለን። ስኬትን ለማሻሻል ተግባራዊ እርምጃዎች። የስኬት እድላችንን እንዴት ማሳደግ እንችላለን? ግልጽ ግቦችን ማውጣት፣ የምንፈልገውን ነገር በትክክል መለየት፣ ዝርዝር እቅድ ማውጣት፣ ወደ ግባችን የሚወስደውን መንገድ መንደፍ፣ ትኩረት ማድረግ፣ በአንድ ነገር ላይ ብቻ ማተኮርና በቂ ዝግጅት ማድረግ፣ ለስራው የሚያስፈልጉትን ነገሮች ሁሉ ማዘጋጀት፣ ፍርሃትንና ጥርጣሬን መቆጣጠር፣ በራስ መተማመናችሁን ከፍ ማድረግ፣ ትዕግስተኛና ጽኑ መሆን፣ ውጤት ለማምጣት ጊዜ እንደሚወስድ መረዳትና በትዕግስት መስራት፣
ከስህተታችን መማር። ነገሮች የማይሳኩልን ብዙ ውስጣዊና ውጫዊ ምክንያቶች ሊኖሩ ይችላሉ። ነገር ግን ውድቀትን እንደ ማቆሚያ ሳይሆን ማስተማሪያ ዕድል ከተመለከትነው እና ተገቢውን እርምጃ ከወሰድን የስኬት ዕድላችንን እጅጉን ማሳደግ እንችላለን። በዚህ ቪዲዮ እንደተማራችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።